ባሌ እንዳመነዘረብኝ ባወቅኩ ጊዜ እጅጉን ደስ አለኝ። ደራሲ ሜሪ ፈለቀ። ክፍል 4። ባሌን እንዲህ እፍ ያስደረገችውን ሴት ለማየት የተለመደ ቦታቸው ባሌን ተከተልኩት። ከስራ እኔን ቤት ካደረሰ በኋላ ነው የወጣው። የጀበና ቡና የሚሸጥበት ቤት ይሄ ነው የተለመደ ቦታቸው። መኪናውን አቁሞ ወረደ። ታክሲውን አስቁሜ ባይኔ ተከተልኩት። ከተቃራኒ አቅጣጫ እየመጣች ከነበረች ሴት ጋር በፈገግታ ተጣበቁ። የሚሉት አይሰማኝም። ተንጠለጠለችበት። ወገቧን ይዞ ወደ ላይ ተሸከማት። አነሳት አይደል? አዎ በትክክል። እግሮቿን አንጨፋራ ተንጠለጠለችበት። ምን አይነቷ ቀለብላባ ናት! ለወትሮ እሱስ ቢሆን ቅልብልብ ሴት አይወድም አልነበር እንዴ? 2 ቀን ነው የተገናኙት። ምንድነው ባህር አቋርጠው ከርመው የሚመጡ የሚያስመስሉት? ወደ መሬት ከመለሳት በኋላ ሳመችው። ከንፈሩን ሳመችው። እጅ ለእጅ ተቋልፈው ትንሿ የጀበና ቡና መሸጫ ቤት ውስጥ ገቡ። ይህ ሁሉ አልጎረበጠኝም። ባሌ ማመንዘሩን ማረጋገጤ ደስ ብሎኛል እኮ። ደስታዬን ምን ሸረፈው ታዲያ? ቆንጆ ናት። የባሌ ውሽማ ቆንጆ ናት። የባሌ ውሽማ ባትሆን ኖሮ መንገድ ላይ ባገኛት ስታምሪ እኮ የምላት አይነት ቆንጆ ናት። የባሌ ውሽማ ቆንጆ ስትሆን ደስ የማይል ስሜት አለው። እዚህ ነው የምትወርጂው? ምንድነው? ባለ ታክሲው ሲለኝ እንደመባነን አደረገኝ። የእናቴን ቤት አድራሻ ሰጠሁት። እማ ባሊ ከሌላ ሴት ጋር ግንኙነት አለው አልኳት። አባዬ እስኪወጣ የባቲ ቆጡን ስከባጥር ቆይቼ። እርግጠኛ ነሽ? አሁን በይ ስሚ ልጄ፣ ሴት ልጅ የተለየች የሚያደርጋት ብልሃቷ ነው። ባልሽን ልቦ ወደ ቤቱ የሚመለስበትን ጥበብ ዘይጂ። አላስጨረስኳትም። እህማ አጥፍቼ ማጥፍቶም የኔ ኃላፊነት ነው? ምንም አልገባኝም። የቱ ነው የሚያሳስብሽ? የኔ ያለ ባል መቅረት ነው የሚያሳስብሽ ወይስ የኔ ደስተኛ መሆን? እኔ ስለሚሰማኝ ስሜት አንድም ቀን ግድ ሰጥቶሽ አያውቅም። ግድ የሚሰጥሽ ትዳር ውስጥ መቆየቴ ብቻ ነው። እየኖርሽ ካልሆነ በትዳር መኖር ትርጉሙ ምንድን ነው? አይ ልጄ፣ እኔና አባትሽ 40 ዓመት በትዳር ስንቆይ ለመለያየት ምክንያት የሚሆን ፈተና ስላልገጠመን ይመስልሻል? በብልሃትና በትዕግስት አልፈነው ነው። እማ እስኪ ዛሬ እንኳን በጭንቅላትሽ ሳይሆን በልብሽ ስሚ። ደስተኛ አይደለሁም እኮ ነው የምልሽ። ሌላ ሴት ጋር ሲሄድ የመገላገል ስሜት ነው የተሰማኝ። የኔ ደስተኛ መሆን አያሳስብሽም? ዝም አለች። ደነገጠች። ለወትሮ የምትለው ማታጣው እናቴ ዝም አለች። እሺ ትዳርሽን አስመልክቶ እንዲያደርጊ እንዲያታደርጊ አልልሽም። አንድ ልጄ ነሽ። ከምንም በላይ ደስታሽ ያሳስበኛል። ደስታ ግን አንቺ እንደምትዩ ባል ወይም ሌላ ሰው የሚሰጥሽ ነገር አይደለም። ደስታን ውስጥሽ ፈልጊው። የቱ ጋር እንዳጣሽው አስቢና ፍለጋሽን ከዛ ጀምሪ አለችኝ። በመጨረሻ አልገባኝም፣ ወይም እንዲገባኝ አልፈለኩም። ታዩ በቃ ሲጀመር ለአንቺ መንገር አልነበረብኝም ብያት ወደ ቤት የተመለስኩ። ስደርስ ባሌ ቤት ነበር። እኚህ ደግሞ እንደዛ ሲንጠላጠሉ 2 ቀን የሚበቃቸው አይመስሉም እኮ። ለ2 ሰዓት ነው እንዲህ የሚመሰቃቀሉት። የት ሂደሽ ነው? የምትሄጂበት ቦታ እንዳለሽ ባውቅ እኮ አደርስሽ ነበር አለኝ። እናቴ ጋር ሂጄ ነው አልኩት። ከንፈሬን ሊስመኝ ሲጠጋ ጉንጬን አቀብየው። ምንድነው? ደህና አይደለሽም? እናቴ ጋር ለመሄድ የሆነ ነገር መሆን አለብኝ? ከዓመት በዓል ውጪ እናትሽ ጋር የምትሄጂው ሲከፋሽ ነው ብዬ ነው። ነግሬው አውቃለሁ? አላውቅም። እኔ ራሱ ያስተዋልኩት አሁን ሲለኝ ነው። በምን አወቀ? ዝም አልኩ። ምንም እንዳልተፈጠረ ራት ያሰናዳልኝ ገባ። የእውነቱን ነው? እንዴት ነው እየበደለም እየተበደለም ያው ራሱ ሰውዬ መሆን የሚችልበት? ነውስ እሱም እንደኔ እኩል ለእኩል ነን ብሎ ነው የሚያስበው? እኔ በልቻለሁ አልኩት። ብቻውን በላ። ደክሞኛል ዛሬ ብዬ የጀመርነውን ተከታታይ ፊልም ሳላይ ወደ መኝታ ቤቴ ገባሁ። እኔ ካላየው እንደማይቀጥለው አውቃለሁ። ተከትሎኝ ወደ አልጋ መጣ።
ጀርባዬን ሰጥቼው ትንፋሽን ሰብስቤ አንሶላውን ገልጦ ሲገባ ሰማዋለሁ። ከጀርባ አቀፈኝ። አንገቴ ስር በስሱ ሳመኝ። ሁሌም እንደሚያደርገው አንድ እግሩን ታፋዬ ላይ ጭኖ እጆቹን በጡቶቼ ዙሪያ አቆላልፎ አቅፎኝ ተኛ። 1 ደቂቃ፣ 2 ደቂቃ፣ 3፣ 5፣ 10፣ 20 ተኝቷል። ዛሬ ምን ተገኝቶ ነው ያልነካካኝ ይባላል? ይቀጥላል።